ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት በምዕራፍ 2 የቢስሚከ ነህያ የአላህን Subhanahu Wa Ta'ala መልካምና የተዋቡ ስሞች የምንተዋወቅበት ምዕራፍ ላይ ተገኝተናል። እንኳን ደህና መጣህ ኡስታዝ። እንኳን ደህና ቆያችሁ። እንዴት ነህ? አልহামዱሊላህ። ቤተሰብ ሰላም ነው? በጣም ሰላም አልহামዱሊላህ። ዛሬ እጅህ ከምን ልንል ነው? እጅህ ከምን ወይስ አንደበት ቶሎ ነው በቃ አይደል ወደ ጉዳዩ የምትሮጣ ትንሽ እንኳን እንዲያመልጠን አንፈልግም ነገር እኮ ያስፈልጋል። ምክንያቱም የሱ ደቂቃዎች እንዲባክኑ ስለማንፈልግ የማንም እንዲባክን አንፈልግም። ያ ማለት ያባከንክ ነው ያለ ነው። አተስማ ኢንሻአላህ በቃ ምህረት አድርግለት የሆነ ነገር بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم በቅድሚያ እንግዲህ ከሐረር ይመስለኛል እቺን ኮፊያ መሐመድ ፈረጂ በእጃቸው ተሰፍተው ይላኩ እኔ አድርስ ተብለህ ነው ጀዛከላሁ ኸይር አላህ Subhanahu Wa Ta'ala የኢማን የዓፊያ የተቅዋ የደስታ ልብስ አላህ ያልብሳቸው አሚን ያ አላህ በጀነትም ኢንሻአላህ የክብር ዘውድ አላህ ይጫንላቸው ኢንሻአላህ። በጣም አመሰግናለሁ እናታችን አላህ ይስጥልኝ አላህ ያክብርልኝ ኢንሻአላህ። ጀዛከላሁ ኸይር። የኛንም እንትን መዘንጋት የለብንም። طبعا ለኛም ሰርቶ ተልኮልናል። ብዙ ጊዜ አዩብና ሁሴን ይተቀሙታል እኔም እተቀመዋለሁ። አላህ ያቆይልን ኢንሻአላህ አላህ ያክብርልን። የዛሬው የአላህ ስም የምናየው የአላህ ስሞች በጣም ውብ ናቸው። በጣም ተስፋ የሚሰጡ ናቸው። በዚች ምድር ላይ አላህ عز وجل እንዴት ፍጡራንን እንደሚመራ እንዴት እንደሚያኖረን የሚያሳዩ ናቸውና ሁሉም ልባችን ላይ የሚፈጥሩት ተጽዕኖ በጣም ከባድ ነው። ሐቂቃ ቆም ብለን ስናስብ እኔም ለመዘጋጀት እንዲሁ ለዚህ ፕሮግራም ሳስብ በጣም ውስጤን ይነኩኛል። ወደ እናንተም ከመምጣቴ በፊት ማለት ነው። ዛሬ ያው ጊዜው ረመዳንም እየተቃረበ ከመሆኑ አንፃር በጣም አስፈላጊ ነው ብዬ ያሰብኩት አልገፉር አልገፋር የሚሉ ሁለት የአላህ ስሞችን አንድ ላይ እናያለን። አልገፉርና አልገፋር ሌላ ቦታ ላይ ደግሞ ጋፊር ተብሎ መጥቷል። غافر الذنب وقابل التوب شديد العقاب ذي الطول لا إله إلا هو نبئ عبادي أني أنا الغفور الرحيم نبئ عبادي باروتشين نقراتشو أني أنا الغفور أنا مهاري نين غفور نين الرحيم أزاني نين الغفور والرحيم وادلم الغفور الرحيم ሁለቱ በጣም ራና የመጡት ምን ማለት ነው እናያለን ኢንሻአላህ። فقلت استغفروا ربكم انه كان غفارا غفار ብሎ መጥቷል። በቋንቋ غافر غفور غفار غفر ምን ማለት ነው? غفر በአረበኛ ቋንቋ غفر ማለት ሸፈነ ማለት ነው፣ ሰተረ ማለት ነው። غفور የሚለው የአላህ Subhanahu Wa Ta'ala ስም ከዛ ጋር ይገናኛል። ወንጀልን ከባሮቹ የሚደብቅ የሚሸፍን የሚሰትር ማለት ነው። ወንጀላችን ጅራት ቢፈጥር ኖሮ ምን እንሆን ነበር? ወንጀላችን መጥፎ ሽታ ቢኖረው ኖሮ ምን እንሆን ነበር? غفور የአላህ Subhanahu Wa Ta'ala በጣም ለፍጡራን ያለውን ፍቅር የሚያሳይ ፍጡራንን ለመቅጣትም ሆነ እነርሱን በወንጀላቸው መሐሰባ ለማድረግ የማይቸኩል የሆነ ጌታ ኢህማል የሚያደርግ ዝም ብሎ የሚተዋቸው የሚሸፍንላቸው በዱንያ ብቻ አይደለም ያ የመሸፈኑ የቂያማ ቀን ይገለጻል። እያንዳንዳችንን ወንጀላችንን ያናዝዘናል አላህ حتى إذا ظن أنه هلك ይላሉ። ይህንን የሚደረገው የአላህ ባሪያ ሲናዘዝ እንዲህ አድርገህ የለም ወይ እዚህ ቦታ ላይ እንዲህ አድርገህ የለም ወይ ሲባል በቃ አለቀልኝ ብሎ ተስፋ እስከሚቆርጥ ድረስ
إني سترتها لك في الدنيا وأنا أغفرها لك اليوم بدنيا دبك إلا له عيبهن على وطاهتم على قالتكم زاري دغمو بآخرة زاري مدبك إلا له زاري يقل إلا له እንዳል ሰራሁ ቆጥረዋለሁ አልፈሃለሁ የሚልበት ነው። እነዚህ ሁለት ስሞች الغفور እና الغفار صيغة المبالغة ናቸው። በአረብኛ ቋንቋ صيغة المبالغة ማለት በጣም የተጋነነ ነገር ለመግለጽ የሚጠቀሙበት ነው አረቦቹ በአረብኛ ቋንቋ ወይም ሱፐርላቲቭ ፎርም የሚባለው ማለት ነው። በእንግሊዝኛ the most ብለን የምንገልጸው ወይም በጣም ከፍ ያለ አገላለጽ ለመግለጽ የሚውል አገላለጽ صيغة المبالغة ይባላል። الغفور الغفار ካሁን በፊት የሚያየናቸው القهار التواب እነዚህ ሁሉ الفتاح እነዚህ ሁሉ صيغة المبالغة ናቸው። በጣም የገረመኝ ግን ሁለቱም الغفور እና الغفار ልዩነት አላቸው። الغفور እና الغفار ልዩነት አላቸው። الغفور ማለት ወንጀሉ ምንም ያክል ቢከብድ የሚምር ማለት ነው የሚያልፍ ማለት ነው። الغفار ደግሞ ወንጀሉ ምንም ያክል ቢበዛ የሚምር ማለት ነው። ሱብሃንአላህ كيفا وكما ነው የሚምረው አላህ ሱብሃንአላህ ታዛኝ ነው ጌታ አጃኢብ ነው። በስቶም ገዝፎም ሁለቱንም ይምራል አላህ ሁለቱንም ይሰትራል አላህ عز وجل በይሃቂ የዘገቡት አንድ ሐዲስ ላይ አላህ Subhanahu Wa Ta'ala ስለተለያዩ ወንጀሎች ከባኢር ወንጀሎች ጠቅሶ ኢላ መን ታብ ይላል ወደኔ የተመለሰ ሲቀር ወአመነ ያመነ وعمل عملا صالحا መልካም ስራን የሰራ በኩፍር ውስጥ እኮ ነው የኖረው። ሽርክን ጠቅሷል፣ ነፍስ ግድያን ጠቅሷል፣ ኸምርን ጠቅሷል፣ ብዙ አይነት ወንጀሎችን ከጠቀሰ በኋላ ኢላ መን ታብ ወደኔ የተመለሰ وآمن وعمل عملا صالحا መልካም ስራን ደግሞ አስከተለ። እምነቱ ብቻ ሳይሆን እምነቱ ያን የሰራውን ወንጀል ለማካካስ ወደ መልካምነት ገፋፋው። فأولئك يبدل الله سيئاتهم حسنات ወንጀላቸውን ጥፋታቸውን ሁሉ ወደ ሐሰና ይቀይርላቸዋል አላህ። ያ ሁሉ ኃጢአት ይምራል እኮ አይደለም ይምራል ብቻ አይደለም ሱብሃንአላህ يبدل الله الله ይቀይረዋል ወደ ሐሰና። ሽልማቱን ደግሞ ተመልከቱ የእዝነቱ ስፋት ማለት ነው። ምሮ ብቻ አይተውም ወደ መልካምነት ወደ መልካም ሐሰና ይቀይርለታል። وكان الله غفورا رحيما الله غفورنا رحيم የሆነ ጌታ ነው። አዛኝ ነው። እዝነቱ ሙቅተሪን ነው በغفران غفرانو መተው ነው ማለፉ ነው ያን ወንጀል። አዛኝነቱ ደግሞ ወደ ሐሰና መቀየሩ ነው። ሰው ይወዳለበት እዳውንም ትቶት እንደገና ስጦታ ሰጠው። የዳውን ያክል ሐሰና ቀየረለት። ሲጨንቀው የነበረው ዳ እንዴት ልክፈል 1 ሚሊዮን ብር አለበት ይቅር ብያለሁ ብሎ 1 ሚሊዮን ብር ጨመረለት። ያ አላህ ደስታው ሊሰማው የሚችል ሐሰን يبدل الله عز وجل ያንን ሐሰን ያንን ወንጀል ወደ ሐሰና ይቀይርለታል። በይሃቂ ጠበራኒ عفوا أبي فروة كساتشو يزو እንደዘገቡት ምን አሉ? አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና ምን አላቸው? أرأيت رجلا عمل الذنوب كلها እስኪ ንገረኝ ስለ አንድ ሰው ወንጀል የተባለን በሙሉ በአይነት ሁሉንም የፈጸመ ንገረኝ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ አይነት ሰው ቢያጋጥም ምን ትላለህ? ولم يترك حاجة ولا داجة فهل له من توبة ምንም ነገር የተወ የለም ከወንጀል አይነት ወደ አላህ መመለስ ይችላል ወይ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። በር አለ ወይ? አዎ አለ ወይ? فقال له صلى الله عليه وسلم أسلمت سلمان اسلمنا تقبلها
أسلمت مالت الجهل لله ستهل مالت يكون ምክንያቱም ኢስላም ማለት አልኢስቲስላሙ ሊላህ ሰብሚሽን ነው ለአላህ እጅ መስጠት ነው እጅ ሰጣሃል ወይ ተመልሰሃል ወደ ጌታ قال نعم አው ተመልሻለሁ አለ قال فافعل الخيرات መልካም ስራ واترك السيئات كفن ነገር ተው فيجعلها الله لك خيرات كلها يعني يسرهون ኃጢአት ሁሉ ምንም የተውኩት ወንጀል የለም የወንጀል አይነት የለም ያልከው ሁሉ መልካም ስራ መጥፎን ነገር ተው الله سبحانه وتعالى ወደ ሐሰና ይቀይርልህ አሉት ነብዩ ሰለላሁ ዐለይሂ ወሰለም قال وغدراتي وفجوراتي يا ሁሉ ክፉነቴ ያ ሁሉ መጥፎነቴ በሙሉ ወደ ሐሰናት ይመለሳል አላቸው ነብዩ ሰለላሁ ዐለይሂ ወሰለም قال نعم አዋሉት ነብዩ ሰለላሁ ዐለይሂ ወሰለም ትቷቸው فما زال يكبر الله اكبر እያለ حتى توارى እስከሚሽ ሰወር ድረስ ካይናችን ተክቢራ ያደረገ ሄደ ይላሉ هو الغفور الرحيم الله በጣም መሐሪ ሆነ አዛኝ ሆነ ጌታ ነው በቋንቋ ደረጃ غفر ማለት ሰተረ ማለት ነው ብለናል شفن الغفور شفن ማለት ነው الغفور ማለት مهما عظمت الذنوب وكبرت የፈለገ ትግዘፍ ትልቅቱን ወንጀሏ ተራራም ያክልም ይሆን كما قال الله عز وجل يا ابن آدم لو أتيتني بقراب الأرض خطايا إيه كم منوكو ببزات مالتهم لو بلغت ذنوبك عنان السماء بقزفت مالتهم يسمى ينطار يا بينك وانجله قزفو ببزات دقمو مريتن مولته بتمتع الله غفور سلوهن غفار سلوهن غفور النتو بقزفت يمرال قزوف يونا وانجل يمرال الله غفار النتو متأنن يسايل ببزات يونا وانجل يمرال ثم لقيتني لا تشركوا بي شيئا عندم أكالا كان يوج ساتاملك ببتشينت أني انجيتا هادرقه كتغنانيهن يقياما كان أني قاك متى لأتيتك بقرابها مغفرة سبحان الملك بزاو لك ምህረቴን ይጀመጥ አለሃለሁ እደብቅልሃለሁ ወንጀል እንዳልሰራ ማንንም እኔ ብቻ ማቀው አድርጊ ማንንም ሰው አያቀውም ያ ወንጀል አይባ አይደለም አሰታር እኮ ነው አላህ እኮ አንዱ ስሙ አሰታር ነው ይሰትራል የባሮቹን አይብ የባሮቹን ነውር معنى الشرعي ምንድነው ቋንቋን አይተናል አብረን የቁርአን አያዎቹንም አይተናል በሸሪዓ ምን ማለት ነው غفر غفور የምንለው የባሮችን ወንጀል በመሰተር በመደበቅ በጣም ከፍ ያለ ማለት ነው አልሙባለግ ማለት ነው የባሮችን ወንጀል በመሸሸግ ወይም በመሸፈን በጣም ከፍ ያለ ማለት ነው ልክ የለውም ማለት ነው እንትኑ እዚህ ድረስ ነው ከዚህ በኋላ ያለውን አላህ አይምርም ሱብሃንአላህ ወሰን የለውም ወሰን አልባ ነው ወሰን አልባ በሆነ መንገድ ልክ የሚደብቅ የሆነ ባሮችን ወንጀል ማለት ነው አላህ የባሮችን ወንጀል ከሱ ውጭ ማንንም አያውቀውም ማለት ነው ለሌሎች አያጋፍጣቸውም ማለት ነው ነብዩላህ ሙሳ አለይሂ ሰላም ድርቅ ገብቶ ድርቅ ላይ በኒ እስራኤሎችን በሙሉ ሰብስበው አላህ Subhanahu Wa Ta'ala አንድ ነገር አላቸው ያ አላህ ውሃ አዝንብልን ዝናብ አዝንብልን እያሉ ሲማጸኑ ከናንተ ውስጥ 40 አመት እኔን ያመፀ ባሪያ ያለ እሱ ከናንተ መሃል ካልወጣ አላዘንብም አለ አላህ يا من عصيت الله 40 سنة فاخرج بسببك حرمنا وطا
በአንተ ምክንያት ተከልክለናል እባክህ በድርቅ አታስመታን ውጣ አንተ 40 ዓመት አላህን ያመጽክ አሉት ይህ ባሪያ ልብሱን ጣል አደረገ ይላሉ ሰተር አለ ከሰዎች ጌታዬ ሆይ አለ ከወጣሁ ተጋለጥኩ አለ ዝም ካልኩ ህዝቦችን ጨረስኩ አለ ማረኝ ወደ አንተ ተመልሻለሁ አለ እጁን አልመለሰም ይላሉ ዘነበ ዝናብ ነቢዩላህ ሙሳ አለይሂ ሰላም ጌታዬ ሆይ ከሊሙላህ አይደሉ ጌታዬ ሆይ ምን ነው ያ ሰው እኮ አልወጣም ዝናብ ዘነበ አሉ ያ ሙሳ ያ ሰውማ ወደኔ ተመለሰ ማርኮታል አላህ ገፉር 40 ዓመት በጣም ብዙ ወንጀል ከባባድ ወንጀል ገፉር ነው አላህ አልገፉር አልገፋር ሁለቱንም የሆነ ጌታ ነው ወንጀሉ ምንም ይክበድ ምንም ይብዛ የሚመር ጌታ ነው ጌታዬ ወይ አሳየኝ ልየው ልወቀው እስኪ ማን ነው አሉ ያ ሙሳ 40 ዓመት እኔን ያመጸ የደበቅኩትን ባሪያዬን ወደኔ ከተመለሰ በኋላ አጋልጠዋለሁ እንዴ አላህ لا اله الا الله هذا يعني والله الله سبحانه وتعالى ባወቅነው ቁጥር እንወደዋለን ባወቅነው ቁጥር ታላቅነቱ ልባችን ውስጥ ይገባል በጣም የሚገርማችሁ ቁርአን ውስጥ የሚገርሙ ኢቅቲራኖች አሉ የአላህ ስሞች አንድ ላይ ተጣምረው የሚመጡባቸው ነገሮች በጣም አስደማሚ ናቸው ለምሳሌ አልገፉር የሚለው የአላህ ስም አልዓዚዝ ከሚለው የአላህ ስም ጋር ተጣምሮ እናገኘዋለን አልዓዚዝ አሸናፊ ማለት ነው አልገፉር የሚተው የሚምር የሚደብቅ ወንጀልህ እንዳይታወቅ ሰው ጋር እንዳትጋለጥ እንዳታፍር የሚያደርግ ጌታ ነው وهو العزيز الغفور وهو العزيز الغفور رب السماوات والأرض وما بينهما العزيز الغفار إلى الله الغفور كالعزيز قار مطوال الغفار كالعزيز قار مطوال ምንድነው ማዕናው በጣም ማወቅ ያስፈልጋል ቻይነቱን እየገለጸ እንደገና እንደሚሸፍን ይነገረናል አየህ የሰው ልጅ ቻይ ሲሆን ምህረት ሊጎለው ይችላል አሉ መሐሪ ሲሆን ኃይል ሊያጥረው ይችላል አሉ لا اله الا الله ወይ የማረህ ስላልቻለ ይሆናል አሉ አቅም ሲኖረው ደግሞ ረህማ ያጥረዋል አሉ ኃያልነቱ ምቱ ይበዛብሃል አሉ አላህ እየቻለ ነው የሚታው ሱብሃንአላህ لا اله الا الله ገፉርነቱ ከዒዛ ጋር ነው አሉ ዒዛው ከገፉርነት ጋር ነው አሉ ሱብሃንአላህ ከምህረት ጋር ቻይ ነው ከመቻል ጋር መሐሪ ነው አሉ ኃይል ሲበዛ መሐሪነት ሊጎል ይችላል ከቻለ ምን ያስፈራዋል ምን ፈልጎ ይምርሃል መቀጣት ያለብህ ሰው ሆነ ማለት ነው ይደንቅ ነው ወንጀለኛ ሆነ አጥፍተ የሱን ኒዕማ ተቅሲር አድርገ ሹክር ሳታደርስ حتى من ይላሉ وإن تعدوا نعمة الله لا تحصوها إن الله لغفور رحيم ይላሉ ይላል الله وإن تعدوا نعمة الله لا تحصوها إن الله لغفور رحيم غفور የሚለው የአላህ ቃል ከረሂም ጋር መጥቷል የዝነቱ ጫፍ ነው አሉ ኒዕማን ቆጥሮስ ጉፍራንንና ረህማን ለምን አመጣሉ ኒዕማችሁን እኔ የዋልኩላችሁን ጸጋ ብትቆጥሩ አትደርሱበትም አለ አላህ ግን ከዚህ ሁሉ ኒዕማ ጋር በበቂ ሁኔታ ልታመሰግኑኝ አልቻላችሁም ወንጀል እየሰራችሁ ነው ኒዕማውን መቁረጥ ነበር የሚጠበቀው
ኒዕማውን እኮ ማንሳት ነው የሚጠበቀው። አላህ ግን ወንጀላችሁን ሰትሮ ኒዕማውን ደግሞ ባለበት ይተውላችኋል። ረሒም የሆነ ጌታ ነው አሉ። ጸጋ አላህ ውሎልህ የሰው ልጅ ይህንን አያደርግም፣ ፍጡር ይህንን አያደርግም። ሲመጻደቅብህ ይኖራል። ላደረግልህ መልካም ነገር እንዲህ አድርጌልህ ረሳኸው እንዴ? እንዲህ ማድረጌን ረሳኸው እንዴ? ይሲ አላህ ዐዘ ወጀል ተቃራኒ ሆነህበት። እኔና የሰው ልጅ እኮ ምን ገርምነን ይላል ሐዲስ አልቁድስ ላይ አኽሉቁ ወዩዕበዱ ገይሪ። ሱብሓነላህ እኔ እፈጥራለሁ ሌላ ያመልካሉ አለ አላህ። ወአርዙቁ ወዩሽከሩ ሲዋያ እኔ ጸጋ የምሰጥ እኔ ነኝ፣ የሚመሰገነው ግን ሌላ ነው አለ አላህ። ወላኪን አላህ ገፉሩ ረሒም ወንጀል እንልካለን ረህመት ይልካል፣ ረሕመት ያወርዳል አላህ። አብተሊህም ቢልመሳኢቢ ሊኡጠሂረሁም ሚነል መዓይብ ከነውራቸው ላጸዳቸው፣ መሐሪያቸውን ልገራላቸው፣ በመከራ ፈትናቸዋለሁ ይላል አላህ። መከራውን ራሱ የእዝነት መገለጫ አድርጎ ነው አላህ የሚገልጽልን። ፈተና ቆንጠጥ ስንደረግ እንድንመለስ እንዳንጠፋ በዛው ብለን ደንገጥ ብለን እንድንቆም ሸብረክ ፍሬን እንድንይዝ ያቺ ቁንጠጣ ትመጣለች። ጠልቻችሁ አይደለም እኮ ነው፣ ቅጣትም አይደለም። ወአና ጠቢቡሁም ነው የሚለው አላህ። እኔ ሐኪማቸው ነኝ። ህክምናው ደግሞ በሙሲባ ይመጣል። ሙሲባ ጣል እያደረገ ያክማቸዋል። ቢላሂ ምንም አይነት ችግር ባይኖር እንደኛም ይጠፋል እንዴ? ወደ አላህ እንድንዋደቅ የሆነ ክፍተት ይፈጥርብሃል። በዛ ክፍተት ስብዕና ይታነጻል፣ ማንነትህ ይገነባል፣ ወደ አላህ የበለጠ ትቀርባለህ። ሁወል ገፉር ረሒም እዝነቱ ይህን ያክል ነው የሚባል አይደለም። አላህ ዐዘ ወጀል የብነ አደም ቅድም ያልኳችሁ ሐዲስ በጣም የሚገርም ነው። የአላህን ጀላል ትልቅነት በእነዚህ ስሞች ውስጥ እናያለን። አንተ የአደም ልጅ ሆይ ሰማይን የነካ ወንጀል ቢኖርህ ቢደርስ ثم استغفرتني غفور አይደል? እሱ ገፋር እኮ ነው። የፈለገ ትልቅ ወንጀል ስራ፣ የፈለገ ብዙ ወንጀልም ስራ። ሰው አይደለህ እንዴ? አላህ እኮ ወንጀል ማትሰራ ቢሆን ኑሮ አንተም መፍጠር ለምን ፈለገ? ወንጀል የማይሰሩማ መላእክቶች አሉት። ከወንጀል ተውባ የማያደርግ ሸይጣን አለ፣ ኢብሊስ አለ። በዚህ መካከል የሆነ መክሉቅ አላህ ፈለገ ወንጀል ሰርቶ ወደሱ የሚመለስ የሚታገለው ነገር ያለው ያን አሸንፎ የሚወጣ ከዛ በዛ ሂደት ትግል ውስጥ ወዕቡድ ረበከ ሐታ የእትየከል የቂን እኮ ማለት የምትታገለው ነገር አለ። ሆነ ሐታ የእትየከል የቂን ነው ትግሉ፣ ዒባዳው፣ በቃ ወደሱ መቃረቡ እስከ ፍጻሜ ድረስ ነው። ከዛ ግን ከመላእክት ያልቃል ማለት ነው። ለቀድ ከረምና ያ መላቅ የሚመጣው ከወንጀል በመመለስ ልክ ነው ማለት ነው። ገፉር ነው። አንድ ፕሮግራማችን ላይ አይተናል አይደል? አላህ Subhanahu Wa Ta'ala ገፉር ነኝ ካለ የሚማር እኮ ይፈልጋል። ተዋብ ነኝ አለ አይደል? አላህ ተውባ የሚያደርግና አላህ የሚምረው ይፈልጋል። አላህ ለዛም ነው የፈጠረን ነው። ገፈርቱ ለካ ወላ ኡባሊ አላህ ምንም አይመስለኝም እምርልሃለሁ አለ። አንተ ብቻ እስትግፋር አድርግ። ጌታዬ ደብቀኝ በል። እስትግፋር ማለት እኮ ደብቀኝ፣ በቃ ሰትረኝ፣ ወንጀሌን ደብቅልኝ፣ በምህረትህ እለፈኝ ማለት ነው። ወላሂ ተሰወሩ ያ ኢኽዋን፣ እያንዳንዳችን የወንጀላችን ዝርዝር ግንባራችን ላይ ቢጻፍ ኖሮ ከቤት ወጥተን መራመድ እንችላለን? ወላሂ አንችልም። እስኪ ጧት እንደተነሳን ቤታችን በር ላይ ትናንትና የሰራናቸው ወንጀሎች በዝርዝር እየተጻፉ ቢከማቹ እንችላለን እንደ የሰው ፊት ማየት እንችላለን?
أنت الذي سترت معايبي ونشرت في العالمين محاسني والله لو عرفوا قبيح سريرتي لأبى السلام علي من يلقاني ولا أعرضوا عني وملوا صحبتي ولذقت بعد كرامة بهواني أنت كونه جيت يا إلال الله انسيا ودسوت أنت الذي سترت معايبي نوريني سترك اللي يكو أنتنا وانجلين مره اللي يكونوا يا كما كان انكو فلان ابن فلان تبلو سيتطرى امام الخلائق فضيحه كونوا مؤمن جن الله يستروا حتى بدنيا باخره منه ستروا انت الذي سترت معايبي ونشرت في العالمين محاسني ملكم نغرين دغمو بسوچ مكاكل አሰራጨህልኝ አሉ ማሻአላህ በድሩ በጣም ወዳለሁ ይለኛል መንገድ ላይ ሲሄድ አላህ ይደበቀልኝን አላህ ብቻ ነው የሚያውቀው አላህ መልካሜን አሰራጨ ሁሴን ለአላህ ስለወዳለሁ والله ሰውየው ጀነት ገባ ባንተ ወንጀሌን አላወቀ በእኔ ጀነት ይገባል ዘው ለአላህ ብሎ በመውደዱ እኔ ማን ነኝ ዘወር ብለህ ማሰብ ነው አላህ ስንቱን ሰተረልኝ ስንቱን ደብቆት ነው ያ ቢወጣ ኑሮ ይሰውዬ እንደኔ የሚጠላው አልነበረውም ونشرت في العالمين محاسني والله لو عرفوا قبيح سريرتي يوستين قشاشا بياوقو نورو لأبى السلام علي من يلقاني የሚያገኘኝ ሰው ሰላምታን ቢለኝ ነበር ሰላም የሚለኝ ሰው አጣ ነበር አሉ ولا اعرض عني ከኔ ርቀው ይሄዱ ነበር እኔ ማየት አይፈልጉም ነበር وملوا صحبتي ከኔ ጋር ጓደኛ መሆን የሚያፍሩና የሚሰላችሁ ይሆኑ ነበር ይሄ ሰው ይቆሻሻ ስንቱን ነገር ይዟል ብለው ولا ذقت بعد كرامة بهواني ከክብር በኋላ ውርደትን በተከናነብኩ ነበር ይላሉ الله غفور ነው ያን ወንጀል ደብቆ ምሮ አልፎ ታዲያ ይሄ ጌታ ይወነጀላል ይሄንን ጌታ ማመጽ ያስፈልጋል የሁላችንም የውስጥ የቤት ስራ መሆን መቻል አለበት الغفور በሩን ከፍቶ ደግሞ ረመዳን ደግሞ ያ አላህን غفራን የምናገኝበት ሌላ ሰፊ መስክ ነው ደግሞ በሌላው ጊዜ የነበረው ምህረቱ ደግሞ የበለጠ የሚከፈትበት ወር ነውና ኢንሻአላህ በአላህ ያንዳንዱ ስሞች ውስጥ ራሳችንን ፈልገን ማንነታችንን እናንጽ በጣም ጥልቅ ናቸው والله የኢስላም ውበት የሚገለጸው የኢስላም ሞኖቴይዝም በብቸኝነት አንድ አምላክን ነው የምናመልክ ስንል ያ አምላክ ምን አይነት ባህሪ ነው ያለው ምን አይነት ስሞች ነው ያሉት በምን ይገለጻል ያ ውበት በጣም ልዩ ነው والله ልዩ ነው ምናልባት በሶሻል ሚዲያ ሲሰራጭ አይታችሁት ይሆናል አንዲት እህት መስለኛል ቅዳሜ ዕለት ሻሃዳ ያደረገች እህት ወንድሞች ደወሉና በቪዲዮ ኮል ሻሃዳ አስደረኳትና ልክ ሻሃዳዋን ስትጨርስ የነበራት ስሜት በጣም የሚገርም ነው እኔ ብዙ ሰዎች ሻሃዳ ካደረጉ በኋላ ምን ተሰማችሁ ብዬ ጠይቃለሁ አላ ፍክራ ዛሬ ጧት አንድ ወንድምም እንደዚሁ በስልክ ሻሃዳ ያደረጋል አልহামዱሊላህ ረብል ዓለሚን ምንድነው የተሰማችሁ ብዬ ጠይቃለሁ ልጅቱን ያን ሳልጠይቃት በፊት በጣም አለቃቀሷና እንትኗ በጣም እንትና ላይ ይህ ወንድምም ዛሬ ሻሃዳ ያደረገው ወንድም ተውሂድ ነው በጣም የሳበው ነገር ማለት ነው አላህን በቃ አምላክ መሆን አለበት ብዬ የማስበው ነገር ነው እስልምና ውስጥ ያገኘሁት አለኝ والله በቃ አላህ እንዲህ ነው በቃ እንዲህ አይነት ባህሪ ነው ሊኖረው የፈጣሪን ባህሪ በዛ መልኩ ነው እስልምና ውስጥ አገኘሁት የሚል እንትን የሰጠኝና ስንቶቻችን ከእስልምና ቤተሰብ ተወልደን እስልምና ውስጥ ኖርን ብለን ይህንን ነገር ምን ያክል ሴንስ እናደርገዋለን ምን ያክል ወደ ህይወታችን ስለማምጣት ጥረት እናደርጋለን ኢንሻአላህ የዚህ ሳምንት የቤት ስራ ይህንን አዛኝ የሆነ ይህንን ነውራችንን ሁሉ ደብቆ በክብር ያኖረንን አላህ አምላካችንን ለዓለማመጽ እናስብ ንሳሳት ይሆናል ኖድቅ ይሆናል ግን ካልኩሌትድ የሆነ ይህንን አላህን ረስተን ረጅም እቅድ አቅደን የምንሳሳታቸውን የምናጠፋቸውን ወንጀሎች
ማረም መቻል አለብን። ተሳስተን ደግሞ ስንወድቅ አዛኝ መሐሪ የሆነ ጌታ ነው ያለንና ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሰው ወንጀል ይሰራል፣ ይመለሳል ወደ አላህ፣ አሁንም ወንጀል ይሰራል፣ እንደገና ወደ አላህ ይመለሳል፣ አሁንም ወንጀል ይሰራል፣ እንደገና ወደ አላህ ይመለሳል። አሪፈ ዓብዲ አነ ለሁ ረበን የግፊሩ ዙኑብ። ባሪያዬ እኮ ወንጀል የሚምር ጌታ አለኝ ብሎ ነው የሚመላለስ ይላል አላህ። ምሬለታለሁ ያሻውን ይስራ ይላል። እንዲህ የተመላለሰ ወደ አላህ የሚመጣን ባሪያ አላህ ይወደዋል። መውደቃችን አይደለም ስተቱ። ልንወድቅ እንችላለን፣ ሰዎች ነን። ግን ተመልሰናል ወይ ወደ አላህ? ስንመለስ ደግሞ ሁለተኛ ላንወድቅ ወስነን ነው የምንመለሰው። ከዛም ልንወድቅ እንችላለን፣ ሰዎች ነን፣ ደካሞች ነን። ግን ተመልሰን ደግሞ ወደ አላህ መግባት ይኖርብናል። የዛሬ መልእክቴ ነው። ጀዛኩሙላሁ ኸይር። ባረከላሁ ፊክ። በተውበት ወደ ምህረት እንግዲህ የኛ የዚህ ዓመት የረመዳን ሻራችን ነው። እንግዲህ መች ነው አናውቀውም። አጀላችንም የቱ ጋር እንደሆነ የምናውቀው ነገር የለም። ወደ ምህረት መፋጠኑ ወንጀልን መራቅ መቻሉን በጣም ማስቀደም መቻል አለብን። በየትኛው ሰዓት ልናልፍ እንደምንችል ምንም የምናውቀው ምንም ዋስትና የለንምና በተቻለን መጠን ወደ አላህ መሸሹ ላይ ትኩረት ማድረጉ የተሻለ ይሆናል። በጣም ጀዛከላህ ኡስታዝ፣ ትልቅ ነገር ነው ያስገነዘብከን። በተለይ በጣም የነዘረኝ ፓርት አለ። አሁን ሀሳብ ስንለዋወጥ እርግጠኛ ነኝ በጣም በርካታ ተመልካቾችም ይሄ ስሜት ይኖራቸዋል። ከመቻል ጋር መሰተር በጣም እኮ ጥልቅ ነገር ነው። ቅድም ስታብራራው ከመሰተር ጋር መቻል በጣም እኮ ድንቅ ነገር ነው። ሁለቱ በጣም የተለያዩ ናቸው። በጣም ማለት ችለህ መሰተርና ስትሰትር ደግሞ እየቻልክ መሆን ማለት ነው። ضعፍ የለብህ ማለት ضعፍ ማድረግ እየቻልክ ድክመትም ደግሞ የለም በምህረት ውስጥ። አሁን አንዳንዴ ማንችለው ከሆነ ስለማንችል ነው የምናዝነው። ስለማንችል በቃ ልለፈው ልንል እንችላለን። ሰው ስለሆነ ምን አቅም አለኝ በቃ ከማለፍ ውጭ እንላለን። ስንችል ደግሞ ድንበር እናልፋለን። ወሰን አይኖረን። ከዚህ በተቃራኒ ነው። ወሊላሂ አልመሰሉ ለዓላ። አልሐምዱሊላህ። እንግዲህ እስልምና ውስጥ የአላህን ስሞች ባለማወቅ የባከኑብንን ጊዜያት በጣም የሚያስቆጭ ይመስለኛል። እንዲህ አይነት ሀሳብ ያላቸው ወንድሞችም ሲነግሩን ነበረ። በጣም ነው ኢንስፓየር የሚያደርገን። አንድ ወንድም በጣም እናከብረው ወንድም ፕሊዝ ጧት ቢስሚከ ነህያን ሁሌ በቃ ቻናላችሁ ላይ እንየው ያለ ወንድም ነበረ። በጣም በቃ ቀናችንን ብሩህ አድርጎ ነው የሚያስውልልን። ኢነርጂ ተሞልተን ነው የምንወጣው። በሳምንት አንድ ቀን ምናልባት ሲደገም ላይመቸንም ይችላል። ይሄ የጧት ስንቃችን ቢሆን ብሎ ሀሳብ ሰጥቶን ነበረ። ኢንሻአላህ እያሰብንበት ነው። የሰዎች አስተሳሰብ ላይ የሰዎች ስነ ልቦና ላይ የሚፈጥረው በጎ ተጽዕኖም ጭምር አለውና እንዲህ አይነት ፈጣሪ ነው ለካ የሚጠብቀኝ የሚንከባከበኝ። ማመልከው እንዲህ አይነት ፈጣሪ ነው። በዚህ ስሜት አዲሱን ቀን እንጀምረው የሚል ሀሳብ ቀርቧል። በጣም ግሩም ሀሳብ ነው። ማዕናቱ ይህን ያህል ነው። ሰዎች ልብ ላይ ማረፍ የቻለው ነው፣ ሌላ ነገር አይደለም። በጣም ነው የምናመሰግነው ለሀሳቡ። እንሞክራለን ኢንሻአላህ። ከዛ ባሻገር ኡስታዝ በድርን እንግዲህ የረመዳን የአብሮነት መሰናዷችን ላይ በጣም ግሩም በሆነ አዲስ ዝግጅት እናገኘዋለን ኢንሻአላህ። አይ ቲንክ 30ንም ቀን አብረን እንደምትሆን ተስፋ እናደርጋለን። አላህ የሐያትህንም አፍያህንም ይጠብቀልህ ኢንሻአላህ። በአዲስ ርዕሰ ጉዳይ በጣም ግሩም በሆነ ፕሮዳክሽን እና የምግባር ሰበዞች ኦኬ፣ ርዕሱን እንድናገር ፈቀድክ። እኔ እንኳን ያው ሰተር አድርጌልህ ነበር። የምግባር ሰበዞች በጣም በየዕለቱ አንዳንድ ሰበዝ እያነሳ የሚገራርሙ ሀሳቦችን ኢንሻአላህ እንግዲህ እያስተዋወቀን ይቆያል። አስሉ በዚህ የታወቅ ከመጣህ መሰለኝ አይደል? በነጥብ የሆነ የተደራጁ ነገሮችን እንዲየመዘዙ መስጠት ሆነ መሰለኝ። አልሐምዱሊላህ የምግባር ሰበዞችን ረመዳን ላይ እናገኛለን። ረመዳን ውስጥ በጣም ሌሎች መሰናዶችም አሉን። የመጨረሻው መጀመሪያ የሚል በጣም ወጣ ያለ ሰዎች ወደ ራሳቸው እንዲመለሱ የሚያደርግ ሌሎችም ዘርፈ ብዙ ነገሮች አሉን። ኢንሻአላህ ዋዜማ ላይ አይ ቲንክ የዛሬ ሳምንት አካባቢ ምናምን በደንብ እናብራራለን ቢኢዝኒላህ አልከሪም። በጣም ነው የምናመሰግነው ኡስታዝና አላህ ይጠብቀ። በዚህ ስሜት ረመዳንን መቀበል በጣም መታደል ነው። አላህ ያቆየን። አወሉሁ ረህማ አውሰጡሁ መግፊራ ነው አይደል? አሁን ስናነሳው የነበረው ጋር በጣም ትስስር አለው። ለዛ ራሳችንን እናዘጋጅ ኢንሻአላህ። መዲና ሰማይ ስር ባለፈው ሳምንት ከሼህ ከድር ጋር
በጣም ግሩም ቆይታ ነበረን። ደግሞ ዛሬ ቀረውን ክፍል እንቀጥላለን። አብራችሁ እንድትቆዩ ጋብዘናል። እንመለሳለን።